السلام عليكم ورحمة الله وبركاته. عشان عركفوني جرجرتو فكر يمكن فكر تان عادي في دي فوجد دراما جتسون الرأس سراتني تاتي هجتي دران أجتي سامرتي حاد منا ألتو منا سنيتات هجتي شو دراما كان ولله لا نفعنا بوا አልገባኝም እኔ ምን ሊሆን ይችላል? ከዚህ በፊት አምቄ ያዝኩት ብዙ ሚስጥር አለ አልነግርህም ብዬ ነው እንጂ እና እቺ ልጅ የለየላት እባብ ናት። የዋህነትህን አይታ ነው ልትጠቀምብህ የመጣችው። እንግዲህ ከተረዳ ተረዳኝ እሺ። ዛሬ እሷ ሰተት ብላ የመጣች ነገ ዲቃሏን ተሸክማ ልጅ ነው ብላ ነው እሺ የምትመጣው። ልጅ የምን ልጅ ማለቴ መልሽልኝ እንጂ ምንድን ነው ማደር? አይነት ልጅ ነኝ። አሁን ደግሞ እሷን እንዲከተል ፍንጭ ሰጡት። የለም ግን አደራህን ሲመጣ እንዳያይክ ሸፈንፈን በል። በዚህ ሁኔታማ አይደለም እሱን የራሴ መስሎት ፊት ብቆም ራሴን ራሱ አላየው። ይሄ ጉራክ እኮ አይጠገብም። እሺ ምን ይምጣልክ? ቅድሚያ ግን እባክሽ ዋታ አምጪልኝ። ማሂ ማሂ! አቤት። ውሃ ይዘሽለት ነይ። እሺ ምንድነው? ትተዋወቃላችሁ እንዴ? ሰላም ነዚህ ምን ሆናችሁ? እቺ ናታ አይን አውጣ የማንንም ጎረምሳ ቤት ይዛ መታ። ኧረ እኔ ዝም በይ እባክሽ። ደግሞ በምን ልታስተባብኝ ነው? ከኋላ የመጣ አይን አውጣ አሉ። ደግሞ ምን አይነቷ ነች በእናታችሁ? እኔ በቃ አሁን ሁላችሁ ማረጋጉት። አንተም ቁጭ በል። አይ ይቻኩላል። ስራ ትቶን የመጣው ማለት የቅድም ሴት ስለሰማሁት ነው። እሺ ለተፈጠረው ነገር ይቅርታ። በቃ መሄድ ትችላለህ። ፍየል ከመድረሷ ቅጠል መበጠሱ አሉ። ምን አለ እኔንስ ብታማክሪኝ ነው ወይስ ንቀት ነው? በቃሽ ጄሪ ይበቃል። ግን እኔ እኮ አይ እንግዳ ሲኖርሽ ሌላ ጊዜ ከጄሪ ጋር ወሮሽ። አንተ ደግሞ እንዲህ እያልክ ሰው የምታቀብጠው ነገር አለ። አሁን ደግሞ እንዲህ በልሃት የማንንም ውሪ እየሰበሰበች መጫወታት አድርገው። ኡፍ ጄሪ ቤቴ የመጣሁት እኮ ለማረፍ ነው። ከዚህ ሁሉ ነገር በኋላ ለተመለሰሽ መጣሽ። ታውቂያለሽ አንቺ ለመርሳት ምን ያህል እንደታመምኩ፣ አንቺ ላለመጥላት ከራሴ ጋር ምን ያህል እንደተጣለው ታውቂያለሽ። ለምንድን ነው ወደ ቤቴ ተመልሰሽ የመጣሽው? አሁንም ልትበጠብጭኝ ነው? ንገሪኝ። ድጋሚ ልታሳምንኝ ነው? ንገሪኝ። ለምንድን ነው ድጋሚ ወደ ቤቴ የመጣሽው? ባሩክ እንደዛ እኮ አይደለም።
ታውቂያለሽ አይደለ? ስለዚህ አሁን መናገር ያለብሽን በሙሉ ነገር ንገሪ እኮ። ስለምን እንድነግር እንደፈልግ አልገባኝ። ስለ ሁሉም ነገር፣ ይሄ ልጅ ምናምን ስለተባለውም ነገር ጭምር። ታስታውሳለህ? ያኔ ሰው ሁሉ ሲቀናብን ለካ ፍቅራችን እንዲባጭር ሊቀር ነበር። ከአንቺ ጋር የነበረውን ምንም የምረሳው ነገር የለም። የበደልሽኝንም ማለት ነው። እኔ ምን አድርጌ ነው የበደልኩ? ከገዛ ጓደኛዬ ጋር ጠፍተሽ የረሳሁት መሰለሽ እንዴ? እንደዚህ የሰው መሳቂያ መሳለቅ ያስታረቂኝ ግሬድ ወርዶ ግራጁዌት እንኳን ማድረግ ያልቻልኩት እኮ በአንቺ ምክንያት ነው። እኔ በጭራሽ ከማንም ጋር አልጠፋም። እኔ እኮ ያደረግኩትን ሁሉ ያደረግኩት ለአንተ በማሰብ ነው። ለእኔ ስትይ ነው እንደዛ ህይወት ምስቅልቅሉን ያወጣሽው። የመመረቂያ ዓመታችን ደረሰ ብለን ደስታችንን አጣጥመን ሳንጨርስ እኔ 3 ወር እርጉዝ መሆኔን አወቅኩ። ምን? አዎ። ከዛ ነግሬ ያንተንም የኔን ህይወት ከማበላሽ ብዬ የተማሪዎች መሳቂያ መሳለቂያ ከመሆን ግቢውን ለቅቄ ወጣሁ። እንደዛ ተስፋ ያደረጉብኝ ቤተሰቦቼን ከማዋረድ ብዬ የሰው ፊት ገረፈኝ። ከዛ ለነፍሱ ያለ አንድ ሰው አስጠልሎኝ ነበር። እና ልጅ አለ እያልሽኝ ነው? ንገሪኛ። አይ ያኔ ምጤ ሲመጣ ብቻዬን ስለነበርኩ የእንሽርቱ አፈሱኝ። ያለ ነፍስ ያለ ሰው አፋፍሶ ወደ ሆስፒታል ወሰደኝ። ከዛ ግን አርፍዳችኋል፣ ልጁ ታፍኗል አለ። ይኸውልሽ አሁን እኔ አንቺን ተረት ተረት ለመስማት አይደለም እዚህ የተቀመጥኩት። ይገባኛል እኮ እኔ ሌላ ማስቸገረው ሰው ስለሌለኝ ነው። መቼም አታጨክንብኝም ብዬ መጣሁ። ለተወሰነ ጊዜ መሄጃ እስክታገኝ እዚህ መቀመጥ ትችላለሽ። ግን መርሳት የሌለብሽ ነገር ቢኖር በእኔና አንቺ መሀል ያለው ነገር ያለፈ ታሪክ ነው። ድጋሚ ከኔ ጋር ለመቀራረብ በፍጹም እንዳታስቢ። ይሁንዬ፣ እኔ እኮ መጥፎ ነገር እንዳይፈጠር ፈርቼ ነው። በእውነት በጣም ተሳፍራለሽ። እንዴት እንደዚህ አይነት ነገር ታደርጊያለሽ? እኔ እኮ ወንድሜ ካወቀ ይገለኛል። ወንድሜ? አዎ፣ በጣም ይቅርታ በለው። እስከ ዛሬ 18 ዓመት አልሞላሽም ማለት ነው? ተው እስቲ። እኔ ራሱ እኮ ግራ ቢገባኝ ነው። እኔ ምን ከልጅቷ ጋር ትተዋወቃላችሁ እንዴ? አዎ፣ በእናትሽ ጥሩ አላደረግሽም። በጣም ምስኪን ልጅ እኮ ነች። እንዴት? የት ነው የምትተዋወቁት? ስራ ቦታ እማውቀው የሆነ ዶክተር ነበር እና ከሆነ ባለሀብት ጋር ትመጣ ነበር። አልገባኝም። እሱ እኔ ብዙም አይገባኝም። ብቻ ግን የሆነ ዶክተር ተከሱ የእሱን ጉዳይ እኔ ነበርኩ ያዝኩት። እንዴት ማለት? ሆስፒታል ውስጥ በጣም ብዙ ወንጀሎች ይሰራሉ። እናም እንደ ድንገት በሱ ተከሱ የእሱን ክስ እከታተል የነበርኩት እኔ ነኝ። እናም እንደ ድንገት ድርጅቱ ፍቃድ ስላለው ነጻ ወጥቷል። እና ልጅቷስ? እሷማ በቃ ጊዜዋ ሲደርስ እንዳዋለዳት አውቃለሁ። ምን? እናንተ ነህ ልጇን የገደለውን ሰው ነጻ ያወጣላት? አረ ምን እያልሽ ነው? 2 ጤነኛ ልጆችን አስታቀፋት። ምን? ጭራሽ መንታ አታምጣ ስለ አምጥቶ ቆለለው አሉ። እንዴት እንደዛ አልሽ? ምስኪን ሞቱባት እንዴ? እኔ ምን አውቄ ምን አይነት ተንኮል እንዳሰበች አላውቅም። ብቻ ለማንኛውም እስቲ እናወራለን። ይሁን ግን ለማንኛውም ሶሪ በያት። አሀ ማ እኔ አላደርገውም። ለምን? በመሀላችሁ ክፍተት እንዳይፈጠር አናግሪያት። ኧረ ገደል ትግባ። በጣም ግን ራስ ወዳድ እንደሆነች ታውቆሻል። እና እኔ የጠላሁትን ማንነት ማን ሊወድልኝ ነው? በጣም ነው የከበድሽው አንቺ ሰው። ማን ተሸከመኝ አለ? ካውርደኛ በለው። በይ ያስታቀፍሽኝ እንቅሌት አራግፊልኝ። እኔም ምንም በማላውቀው ምስኪን ላይ አስፈረጅ። ከዚህ በኋላማ አንዴ ገብተህበታል። እስቲ ለማን ጠበቃ እንደምትሆን አይሃለሁ። ማለት የታቀደ ነበር? እናስ? በጣም ትገርሚያለሽ። ቢያንስ ይህን ነገር ሳደርግ ስለ ጉዳዩ ማወቅ የለብኝም? መቼም ምን ጠይቄህ እምቢ አትለኝም። በጣም ያስከፋሽ። በቃ ለማንኛውም ደውልልሃለሁ እስቲ። ያኔ በጣም እንዋደድ ነበር። ፍቅርን እንደኛ ያፈቀረ ያለ እስከማይመስለን ድረስ አይናችን ታውሮ ነበር። ግን በመሀል እኔ እንዳረገዝኩኝ ያወቅኩኝ። ከዛም እሱ ለእኔ ሲል ትምህርቱን አቋረጠ። በቃ ለማንኛውም ባሮክ ስራ ወጥቷል።
ሰሚኛለሽ? ባሩክ ፍቅረኛ አለው። አሁን ቀጥ ብለሽ ቤቱን ለቀሽ ውጪ እባክሽን። እኔ አረብሻችሁ ማረፊያ እስከማገኝ ብቻ እዚህ ልቆይ። ስሚ የትኛውም ታሪክ ሀ ሳይባል በ አይቀጥልም። እሺ ስለዛ ያለፈው ታሪክሽንና ኮተትሽን ሰርተሽ ቀጥ ብለሽ ውጪልኝ ከቤቴ እባክሽን። ምንም ሄጃ የለኝም። ለዛሬ እዚህ ልደርና ነገ በጠዋት ሄዳለሁ። ምንም ለማትለውጩ ነገር አታለቃቅሽብኝ እባክሽን። እሺ ለዛሬ እዚህ ሶፋ ላይ ታድሪያለሽ። ለሌላ ጊዜሽ ግን ከአንድ ሰው ሲባደስ ድጋሜ ሌላ ታሪክ እንደሚፈጥር እወቂ። እሺ ያሰብሽውን ነገር እንዳላውጭ እዚህ ቤት ተስፋዬሽ ቀጥ ብለሽ በመጣልሽ ከዚህ ቤት ውጪ እባክሽን። ያለቅሽኝ ነው ልቀቂ። አውቄ መስሎኝ ማንቀሽ ሰሚኛለሽ። ከዚህ ቤት የማትወጪ ከሆነ አንቺንም ልጆችሽንም እደፋልሻለሁ። ልጆቼ ምንም ነገር እንዳታደርጊያቸው። ከማንም ወልደሽ ወንድሜ ላይ ልታላክኪ እንደሆነ ማላቅ ይመስልሻል? ይሄ ውሸት ነው። እኔ ከባሩክ ውጪ ሌላው እንዳላቅ ሁሉም ቦታ ሰው እንዳለ ይወቂ። የዲኤንኤ ውጤቱን ቀይሬ አዋርድሻለሁ። ደግሞ ለወንድሜ ነግሬዋለሁ ልጆቹ እንደሞቱ ሰሚኛለሽ። አንቺንም ልጆችሽንም ከምደፋ ቀጥ በሽ እንደለቀሽ ውጪ። ለዚህ ነው ከቤት ልትወጪ ነበር? ቆይ ዜና የተናገረችሽ ነገር አለ? ኧረ የለም፣ እንዲሁ ነው የገባችኝ። ፈጣሪ እንኳንም ሳትሄጂ ይህንን ነገር ጸጸቱ መቼም ሰው አያደርገኝም ነበር። እንዲያውም ተመለሽ። እንደዚህ ቤት ውስጥ መቆየት አልችልም። በፈጠረሽ አታስቸግሪኝ ማይ። እዚህ ሀገር ማንም እንደሌለሽ ነግረሽኛል። ቆይ ወጥተሽ የዱርዬ መጫወቻ ልትሆኚ ነው? ባሩክ፣ እኔ ብዙ ያልነገርኩ ነገሮች አሉ። አጅሪት መቼስ የኛ ቤትና ኤርፖርት ተምታቶብሽ አይደለም እዚህ ያለሽው። ጄሪ በቃሽ፣ ልጅቷ ትግባበት ረፊ። አንተ ማንንም የመንገድ ላይ ለማኝ ባመጣ ቁጥር የኔ ክብር መውረድ አለበት? ጄሪ ስነ ስርዓት። የሚጸጸተኝን ነገር እንዳደረግ አታስገድጅ። አርፈሽ ውጭ በይ። ነገሩን ተምን ታደርግ።
እኔ ነኝ የምትሰበር ይመስል እንደ እንቁላል እየተንከባከብኩክ። ይኸውልሽ ትሰሚኛለሽ? ከዚህ በኋላ ይቺ ልጅ አይደለም መናገር ቀና ብለሽ ብታያት አስቀይምሻለሁ። ምን ነው ዲቃላዎችን አምጥቼ አሳይሃለሁ አለችን? ምንድን ነው ያልሽው? ቀጥሯለኝ። በጣም ቸኩያለሁ። በቃ ግቢና ስመለስ እናወራለን። እሺ ችግር የለም። ቤዛ እንግዳ አለ። እኔ ስመጣ ተንከባከቢያት። በቃ ከዚሽ ግቢሽ ቶሎ መለሳለሁ። አላስጨነቅሽም ብዬ ነው እስካሁን ስመልኩት። አሁን ለእኔ የምትነግሪኝ ነገር አለ? ምንም ነገር የለም። እኔ እዚህ የማርፍበት ሰው ስለሌለ ነው አንተ ጋር የመጣሁት። ውሸት እንደማልወድ ታውቂያለሽ አይደል? ስለዚህ ማወቅ ያለብኝን ነገር በሙሉ ንገሪኝ እኮ። እኔ ስለምን እንድነግር እንደፈለግ አላወኩም። ስለ ሁሉም ነገር ይሄ ልጅ ምናምን ስለተባለውን ጭምር ታስታውሳለህ? ያኔ ሰው ሁሉ ሲቀናብን ለካ መጨረሻችን እንዲህ ሊሆን ነበር። ከአንቺ ጋር ካሳለፍኩት የምረሳው ነገር የለም። የበደልሽኝንም ማለት ነው። ማ እኔ ምን አድርጌ ነው የበደልኩ? ከገዛ ጓደኛዬ ጋር ጥለሽኝ የጠፋሽውስ የረሳሁት መሰለሽ? እንደዛ የሰው መሳቂያ መሳለቂያ አድርገሽኝ ግሬዴ ወርዶ በአንቺ ምክንያት እኮ ነው ግራጁዌት ያላደረግኩት። ኧረ በጭራሽ እኔ ከማንም ጋር አልጠፋሁም። እኔ ያደረግኩትን ሁሉ ያደረግኩት ለአንተ በማሰብ ነው። ኧረ እንደዛ ህይወት ምስቅልቅሉን ያወጣሽው ለእኔ ብለሽ ነው? የመመረቂያ ቤታችን ደረሰ ብለን ደስታችንን አጣጥመን ሳንጨርስ እኔ የ3 ወር እርጉዝ መሆኑን አወቅኩ። ምን? አዎ። ከዛ ነግሬ ያንተንም የኔንም ህይወት ከማበላሽ ብዬ ከግቢ ወጣሁ። እንደዛ ተስፋ ያደረጉብኝን ቤተሰቦቼን ከማዋረድ በቃ የሰው ፊት ገረፈኝ። ከዛ ለነፍሱ ያለ ሰው አስጠንቅቶኝ የኖርኩት። እና አሁን ልጅ አለህ ነው የምትይኝ? ንገሪኝ እንጂ። አይ ያኔም ምጤ ሲመጣ ብቻዬን ስለነበርኩ የሽቱ አፈሶኝ ነበር እና ያደግ ሰው አፋፍሶ ወደ ሆስፒታል ወሰደኝ። ከዛም አርፍዳችኋል፣ ልጁ ታፍኗል ተባለ። ይኸውልሽ አሁን እኔ አንቺን ተረት ተረት ለመስማት አይደለም የተቀመጥኩት። ለተወሰነ ጊዜ እኔ ጋር መቆየት ትችያለሽ። ግን መርሳት የሌለብሽ ነገር የኔና አንቺ ታሪክ ያለፈ ነው። ድጋሚ ከኔ ጋር ለመቀራረብ በፍጹም እንዳትሞክሪ። እሺ እኔም ሌላ መሄድበት ስለሌለ መቼም አታጨክንብኝ ብዬ ነው የመጣሁት። የነገርኩሽ እንዳትረሺ።
ድስት ይዘሽ ወዴት ነው? ቁርስ ልሰራ ነው። ልስራል። መቼም ምን እንደምወድ ያረሳሽው ማለት እንዴት ረሳለሁ? በቃ ሰርቼ እመጣለሁ። እኔ የምልሽ በቃ በኋላ ነው